አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት ሰላምታችን ይድረሳችሁ። እንደምን ሰነበታችሁ? እንደምን አመሻችሁ? እንደምን አደራችሁ? በያላችሁበት ሀገር የሰዓት አቆጣጠር ማለት ነው። እንግዲህ ያው ስንጀምር አላማተምንም፣ ምክንያቱም ያለነው ሰሞነ ሕማማት ውስጥ ስለሆነ ነው። ከዚሁ ጋር በተገናኘ ሰሞነ ሕማማትን በተመለከተ በልማድና ክርስትና መርሃ ግብር እየተነጋገርን እንቆያለን ማለት ነው። ሰሞነ ሕማማት በልማድና ክርስትና መርሃ ግብር ምን ይመስላል? ይህንን ነው የምንመለከተው። በዚህ ቆይታችን ውስጥ ማለት ነው አንኳር የሆኑ ለምሳሌ ሕማማት በራሱ ምንድን ነው? በሕማማት ምን ይደረጋል? በሕማማት ውስጥ ባሉ ዕለታት እያንዳንዱ ዕለታት ማለት ነው ምን ተከወነ፣ እኛስ ምን ማድረግ ይጠበቅብናል የሚለውን እየተመለከትን እንቆያለን ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄ መርሃ ግብር ለሌሎች እንዲደርስ እናንተን የኛ አጋርነታችሁን እንድትገልጡ በማሳሰብ መጀመር እወዳለሁ ማለት ነው። በቀጥታ ወደ መርሃ ግብራችን ስንሄድ ከቃሉ ነው የምንነሳው። ሰሞነ ሕማማት። ሰሞነ ሕማማት 2 ቃላት 7 ፊደላት ያሉት ስያሜ ነው። ምንድን ነው ሰሞነ ሕማማት የሚለውን ቃላዊ ፍቺውን ከማስቀመጥ ስንጀምር ሰሙን የሚለው ቃል 8 ወይም ሳምንት ወይም ሰንበት የሚለውን ትርጓሜ ይሰጠናል። 7ም የሚል ትርጓሜ አለው። ከእሁድ የሆሳና ጀምሮ ማለት ነው እስከ ቀዳም ስዑር ድረስ ወይም እስከ ቀዳሚት ሰንበት ድረስ ያለውን ስንቆጥረው ማለት ነው። ከእሁድ እስከ እሁድ ከሆነ ደግሞ 8 ቀን ይሆናል ማለት ነው። በተረፈ 7 ይሆናል። ወደ ሕማማቱ ስንመጣ ደግሞ ቁጥሩ ከዚህም ይቀንሳል። በኋላ ላይ እንመለከተዋለን። ስለዚህ ከእሁድ እስከ እሁድ የሆነ እንደሆነ 8 ይሆናል። ሰሙን የሚለው ቃል የሱ ነው። ነጮቹ ሆሊ ዊክ ይሉታል። ይህንን ከዚህ ከሰኞ ከሆሳና ማግስት ያለው ሰኞ ጀምሮ እስከ ትንሣኤ ዋዜማ ድረስ ወይም ቅዳሜ ድረስ ያለውን ቀን በአንድ ላይ ጥቅል አድርገው ማለት ነው። ከዛ ቀጥሎ የሚመጣው ሕማማት የሚለው ነው። ሕማማት የሚለው ቃል የተወሰደው ከግዕዝ ቃል የወጣ ነው። ሐመ ማለት ታመመ ማለት ሲሆን ሕማም ማለት ህመም የሚል ትርጉም አለው። ሕማማት ሲሆን ደግሞ ህመሞች በብዛት ለመናገር ማለት ነው። ሕማማት ህመሞች፣ መከራ፣ መስቀል፣ የመስቀልን መከራ የምናስብበት በቀጥታ እንግዲህ የመስቀል መከራ ስንል የሚገናኘው ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የመስቀል መከራ እኛን ለማዳን ከተቀበለው መከራ ጋር ይሆናል ማለት ነው። ከእሁድ እስከ አርብ ድረስ የመጨረሻው ሰሮተ ሕዝብ እስከሚሆንበት ድረስ ያሉት ዕለታት ናቸው እነዚህ ሰሞነ ሕማማት። እሁድ የሆሳዕና ሰሮተ ሕዝብ ወይም ስንብት ከተደረገ በኋላ እስከ አርብ ሰሮተ ሕዝብ ወይም ስንብት ድረስ ያለው ሰሞነ ሕማማት በሚለው ውስጥ ይጠቃለላል ያሉት ዕለታት ማለት ነው። እንግዲህ በሰሞነ ሕማማት በጥቅሉ 3 ነገሮች ናቸው የሚከወኑት። Avec Kayak, comparez les prix des locations de voitures, hôtels et vols en seulement quelques clics. ቤተክርስቲያናችን የምታስተላልፋቸው መልእክት እንድናደርጋቸው እንድንሆንም የምትፈልጋቸው ጉዳዮች 3 ናቸው። የመጀመሪያው በሰሞነ ሕማማት በእነዚህ በተለይ በ5ቱ ዕለታት ማለት ነው ከሰኞ ጀምሮ እስከ አርብ ድረስ ባሉት የምናስበው የ5500 ዘመንን የሰዎች ሕይወትና ኑሮ ምን እንደሚመስል ከድነት ጋር የተገናኘውን ጉዳይ ታነሳለች። ያ የጨለማ ዘመን ነበር። ዓመተ ፍዳ ዓመተ ኩነኔ ይባል ነበር። በዛ ዘመን መስቀል አልነበረም። በዛ ዘመን ቡራኬ አልነበረም፣ ስጋዊ ቡራኬ ካልሆነ በስተቀር። በዛ ዘመን ድህነት አልነበረም። ፍጹም የነፍስ ድህነት አልተሰጠም ነበር። ያን የጨለማ ዘመን ታስታውሳለች። በቤተክርስቲያን ውስጥ የሚከወኑ ስርዓቱን የተመለከቱ ነገሮች በሙሉ ከቤተ መቅደሱ ውጭ ነው። መስዋዕት አይሰዋም፣ ጸሎተ ፍትሐት የለም፣ ቡራኬ የለም። ከቤተ መቅደሱ ከመንበረ ታቦቱ ካለበት ከመንበሩ ውጪ ነው ስርዓቱ የሚከናወነው። ካህናት ጥቁር ይለብሳሉ። የሀዘን ድባብ በአጠቃላይ
የሚታይበት ሁኔታ ነው ያለው። ስለዚህ ያን ዘመን የ5500 ዘመንን ክንውን ትነግራናለች። በአብዛኛው የነቢያቱ መጽሐፍቶች፣ የትንቢት መጽሐፍቶች ይነበባሉ። ሁለተኛው ከዛ ቀጥሎ የሚመጣው ማለት ነው በሰሞነ ሕማማት የምናስበው የክርስቶስን ሕማሙን እና መከራውን የምናስብበት ነው። ሕማሙን መከራውን እናስባለን። ጥቅልል አድርጋ ቤተክርስቲያን 13ቱን ሕማማተ መስቀል የምናስብበት ነው። ከዚህ በፊት ስለ ሕማማት በቀንዲል ሚዲያ ላይ ስለሰራን እነዚህን በዝርዝር ወደኋላ ሄዶ ማየት ይቻላል ማለት ነው እና የክርስቶስን የተቀበላቸውን መከራዎች ማለት ነው እያስነካች እያስዳሰሰች ቤተክርስቲያን ታሳየናለች። ቤተክርስቲያን የክርስቶስ አካሉ ናት ካልን ክርስቶስ እንደቆሰለው ትቆስላለች ማለት ነው። ክርስቶስ እንደሰገደው ትሰግዳለች። ክርስቶስ እንዳለቀሰው ታለቅሳለች። ክርስቶስ እንደተራበው ትራባለች። ቤተክርስቲያን ማለት ደግሞ ማህበረ ምእመኑ እና የአንድ ክርስቲያን ሰውነት ነው እስካልን ድረስ ያንን ሕማም በማህበሩ በህብረቱ በእያንዳንዳችን ሰውነት እንጋረዋለን ማለት ነው። ቤተክርስቲያንም ያንን ሕማም ትጋረዋለች። ስለዚህ ያንን የክርስቶስን ሕማም የክርስቶስን መከራ የምናስታውስበት የምናስብበት ከዛ ሕማምና መከራ የምንሳተፍበት ሰሙን ወይም ሳምንት ነው ማለት ነው። ሶስተኛውና የመጨረሻው የራሳችንን ኃጢአት የራሳችንን በደል እያስታወስን የምናለቅስበት የምንጸጸትበትና የምናዝንበት ነው። ስለዚህ ሰው በሰሞነ ሕማማት ወደ ቤተክርስቲያን ሲሄድ እነዚህን 3 ነገሮች ያስታውሳል። እነዚህን 3 ነገሮች እያስታወሰ ስርዓተ አምልኮ ይፈጽማል ማለት ነው። በዚህ በሰሞነ ሕማማት ባሉት ዕለታት የምናደርጋቸው ነገሮች ምንድናቸው ወደሚለው ከመሄዳችን በፊት እነዚህ ዕለታት የትኞቹ ዕለታት ናቸው ስንል ዕለታት በ3 ነው የሚከፈሉት እንደኛ ማለት ነው። አንደኛው ገና በመጀመሪያ ፍጥረት ሲፈጠር ይጠሩ የነበሩ ዕለታት ከእሑድ ጀምሮ ማለት ነው። ሁለተኛ አሁን እኛ የምንኖርባቸው ዕለታት። ሶስተኛው ክርስቶስ ወደዚህ ምድር መጥቶ በዚህ በተለይ በሰሞነ ሕማማት ውስጥ መከራ ሲቀበል የነበረችው ሰኞ፣ የነበረችው ማክሰኞ፣ የነበረችው ረቡዕ፣ የነበረችው ሐሙስ፣ የነበረችው ዓርብ እነዛ በክርስቶስ የመከራ ሳምንት ውስጥ የነበሩ ዕለታትን ነው የምናስታውሰው። ምን ማለታችን ነው? ከመጋቢት 22 ክርስቶስ ያን ጊዜ መከራ በተቀበለባቸው የዕለታት ማለት ነው ወደኋላ ስንቆጥር ያቺ መጋቢት፣ ምክንያቱም መነሻ የምናደርገው ስቅለቱን ነው። መጋቢት 27 የተሰቀለው ካልን የሕማማቱ ሁሉ መደምደሚያ ማለት ነው። ወደኋላ ስንቆጥር ሐሙስ 26 ነች ማለት ነው። ወደኋላ ስንቆጥር ረቡዕ 25 ናት ማለት ነው። ወደኋላ ስንቆጥር ሰኞ የምትሆነው መጋቢት 22። ከመጋቢት 22 ጀምሮ እስከ መጋቢት 27 ድረስ ያሉትን ዕለታት ስንቆጥር 6 ቀን ናቸው። እነዚህ ናቸው። እነዚህ 6ቱ ዕለታት ደግሞ ቀድሞ በምሳሌ ታይተዋል፣ በትንቢትም ተነግረዋል። ለምሳሌ በኦሪት ዘፍጥረት ምዕራፍ 22 ቁጥር 3 ላይ